ሰላም ቤተሰቦች እንዴት ናችሁ? ስለ ኮንሶ አፕሊኬሽን በሶስተኛው ቪዲዮ ተመልሻለሁ። በዚህ ቪዲዮ ስለ ኮንሶ አፕሊኬሽን አፕዴት ሁሉንም ነገር እናያለን። በተጨማሪም እንዴት ዋሌት ኮኔክት እንደምናደርግ እናም የሰራነውን ዶላር ደግሞ እንዴት ዊዝድሮ እንደምናደርግ አንድ ላይ እናያለን። እስከ መጨረሻው ተከታተሉ። እንግዲህ ኮንሶን ለማታውቁ ከዚህ በፊት 2 ቪዲዮ ሰርቼ ለቅቄያለሁ። እነሱን ማየት ትችላላችሁ። ኮንሶ የዌብ3 ቴሌግራም አፕ ሆኖ በአዲስ መልክ የተሰራ የቴሌግራም አፕ ነው። ይሄም ማለት በአዳዲስ ፊቸሮች ተሻሽሎ የመጣ ነው ማለት ነው። አሁን ላይ የኮንሶ አፕሊኬሽን በቤታ ቨርዥን ላይ ስላለ ይህም ማለት በአድቨርታይዚንግ ስቴጅ ላይ ስላለ 10 ሰው ሪፈር በማድረግ $10 የምንሰራበት እድል ይዞልን መጥቷል። እንግዲህ ስለ ኮንሶ አፕሊኬሽን አፕዴት እና ዋሌት እንዴት ኮኔክት እንደምናደርግ እሺ፣ በመጀመሪያም ስለ ኮንሶ አፕሊኬሽን አፕዴት አንድ ላይ እናያለን። እንግዲህ ኮንሶ አፕሊኬሽን እንደምታውቁት በ4 ሴክሽኖች አሉት። ይህንን የምለው አዳዲስ ለምትገቡ ሰዎች ነው። ሲምፕሊ ኮንሶ ኖርማሊ ቴሌግራም ሴክሽን እንደዚህ ያለው፣ በተጨማሪም ደግሞ ኤክስፕሎር እና ፎሎ ሴክሽን አለው እና አሴት የሚባል ሴክሽን አለ። በተጨማሪ ሚኒ አፕ ደግሞ 4ኛ ላይ አለ እና ዋናው ነገር አሁን ላይ ኮንሶ የማስታወቂያ ጊዜ ላይ ስላለ እናንተም ሰው ሪፈር በማድረግ 10 ሰው ሪፈር በማድረግ $10 የምሰሩበት እድል አለ ማለት ነው። ነገር ግን ከዛም በተጨማሪ ደግሞ አሁን አፕዴት አምጥተዋል ማለት ነው። እነዚህ ኮንሶ አፕሊኬሽኖች 10 ሰው ብቻ ነበር ሪፈር ማድረግ የምንችለው። አሁን ላይ ግን አንሊሚትድ ሪፈራል ኮድ መስጠት ጀምረዋል ማለት ነው። ይህም የሚሆነው እዚህ የአሴት ሴክሽን ላይ በመሄድ ሪፈር ቱ ኢርን የሚለው ሴክሽንን እናያለን። እንግዲህ እዚህ ጋር እንደምታዩት እኔ የሲዝን 1ን ሙሉ በሙሉ ጨርሻለሁ። ማለትም ይህም ማለትም 10ሩንም ሰው ሪፈር የማደርግበትን ኮድ ወይም ደግሞ ሪፈራል ኮድ ሚንት አድርጌ አውጥቻለሁ ማለት ነው። እናንተም ይህንን ሲዝን ከጨረሳችሁ በኋላ ይህን አንሊሚትድ ኮድ ወይም ደግሞ አንሊሚትድ ሪፈራል ኮድን ለማግኘት ሙሉ በሙሉ የመጀመሪያውን ሲዝን ማለፍ አለባችሁ ማለት ነው። ይህም 10ሩን ሪፈራል ኮድ ሚንት ማድረግ ነው። ያንን ሚንት ለማድረግ ደግሞ ሲፒ ፖይንታችሁ ከ600 መሙላት አለበት ማለት ነው። ከዛ በኋላ ኢንቫይት ያደረጓቸውን ሰዎች እንደዚህ ማየት ትችላላችሁ። ፕላስ ሪዋርዶቹ እንደዚህ ክሌም ማድረግ ትችላላችሁ ማለት ነው። እንግዲህ ሁለተኛው ሲዝን እና ትልቁ አፕዴት ደግሞ ኢንፍሉዌንሰር ስፔሻል የሚል አፕዴት ነው። እኔ እስካሁን $15 አውጥቻለሁ። ይህም በዩኒክ ኮድ ተጠቅሜ ነው። ምክንያቱም ከ10 ሰው በላይ በዚህ ሪፈራል ከ150 ሰው በላይ ሪፈር አድርጌያለሁ በራሴ ዩኒክ ኮድ ማለት ነው። ይህም አፕዴት ለመጀመሪያ ለኢንፍሉዌንሰሮች ምናምን ነበር የሚሰጠው። አሁን ላይ ለሁሉም ሰዎች ፍሪ አድርጓል ማለት ነው። እንግዲህ ይህን ሲዝንቱን ወደ ሲዝንቱ ደግሞ ለማለፍ የሚያስፈልገን አንድ ነገር ብቻ ነው። ያም 180 ሲፒ ፖይንት መድረስ ብቻ ነው ማለት ነው። እንግዲህ እዚህ ጋር እንደምታዩት እኔ ሪፈር ያደረኳቸውን ሰዎች እንደዚህ ማየት እንችላለን። እዚህ ጋር ኮዱን በፈለጋችሁት ቁጥር ወይም ደግሞ ወርድ ማሰራት ትችላላችሁ። 6 ዲጂት የሆነ ወርድ ማለት ነው። እንግዲህ ተመልካቾቻችን አሁን ደግሞ በጣም የሁላችሁም ጥያቄ ወደ ሆነው ነገር እንሂድ። አንደኛው ዋሌት እንዴት ኮኔክት እናድርግ፣ ከዛ ደግሞ እንዴት ዊዝድሮ እናድርግ ነው። እንግዲህ ዋሌት ኮኔክት ለማድረግ እኔ እዚህ ጋር ኮኔክት አድርጌያለሁ። ነገር ግን በሌላ አካውንት ገብቼ እንዴት ኮኔክት እንደምናደርግ እናያለን ማለት ነው። እንግዲህ ዋሌት ኮኔክት ለማድረግ ደግሞ ዊዝድሮ ለማድረግ ዋሌት ኮኔክት ማድረግ አለብን። መጀመሪያ ላይ ዋሌት ብዙ አማራጮች አሉ። እዚህ ጋር ኮኔክት ዋሌት ብለን እንሄዳለን። እንግዲህ እንደዚህ እንደምታዩት ዋሌት ኮኔክት ዋሌት የሚለውን ስነካው ኮኔክት ዩር ቶን ዋሌት ብሎ እንደዚህ ያመጣልኛል። ከዚህ ውስጥ የምንፈልገውን መምረጥ እንችላለን። እዚህ ጋር ቶን ኪፐር አለ፣ ራሱ ቴሌግራም ደግሞ አለ። በተጨማሪም ደግሞ የተለያዩ የኤክስቼንጆች ዋሌቶች አሉ። እኔ አሁን ባይናንስን እጠቀማለሁ። ለምሳሌ ባይናንስን እንደዚህ ስነካው ወደ ባይናንስ አፕሊኬሽን ሄዶ ሪዳይሬክት ያደርግልኛል ማለት ነው። እንደዚህ ባይናንስ ዋሌትን እንደዚህ ሰሌክት ካረኩኝ በኋላ ደግሞ እንደዚህ ሪዳይሬክት አድርጎ እንደዚህ ያመጣልኛል። ኮኔክት ማድረግ ከፈለግን ኮንፊርም እንለዋለን። በዛኛው አካውንት ኮኔክት ስላደረግኩት በዚህኛው ምንም $1 ስላልሰራው ካንስል እለዋለሁ። ማለትም ኮኔክት አላደረግኩም ማለት ነው። እንዲህ ዋሌት ኮኔክት አደራረግ ካሳየዋችሁ በኋላ ደግሞ ዊዝድሮ አደራረግ አንድ ላይ እናያለን። ዊዝድሮ አደራረግ ደግሞ ኮኔክት ዋሌት ካደረግን በኋላ ዊዝድሮ የሚለው ሴክሽን ጋር እንሄዳለን። ከዛም ያለንን ዩኤስዲቲ አማውንት እዚህ ጋር ማክስ ማውጣት የምንፈልገውን አማውንት እዚህ ጋር እንጽፋለን በቁጥር። እኔ እንግዲህ ትንሽ ነው የሰራሁት 0.4 ምናምን ነው የሰራሁት። እንግዲህ ይህን ለቪዲዮ ብዬ ነው ማውጣው። ኔትወርክ ፊ አለው 0.1 ዩኤስዲቲ ይቆርጣል። ከዛ በላይ የሆነ የትኛውንም አማውንት ማውጣት ትችላላችሁ ማለት ነው። ስለዚህ እኔ ኮኔክት ያደረግኩት የባይናንስ ዋሌት ነበር። ሰው ዊዝድሮ እንለዋለን ማለት ነው። እንግዲህ እንደምታዩት ዊዝድሮዋሉ
ፕሮሰስ እያደረገ ነው። ከዛ ባክ አድርገን ቼክ ስናደርግ ባዶ ነው። እዚህ ጋር ምንም የቀረ ነገር የለም። ሂስትሪ ጋር ደግሞ ሄደን ስናይ ዊዝድሮዋልስ ሪዋርዶቹ ነው። እዚህ ጋር ዊዝድሮ ያደረኳቸው ዶላሮች እንደዚህ ያስቀምጥልኛል። የአሁኑ ፕሮሰሲንግ ብለዋል። ሲጨርስ ደግሞ እዛ ባይናንስ ዋሌት ላይ ሄደን ቼክ ማድረግ እንችላለን ማለት ነው። እንግዲህ ያወጣቸው ዶላሮች እንደዚህ ተደርድረው እንግዲህ እንደምታዩት 0.3 ዩኤስዲቲ ኮምፕሊት ብለዋል። እንግዲህ እዛ ሄደን ደግሞ ወደ ባይናንስ ዋሌት ሄደን 0.3 ዩኤስዲቲ ሰክሰስፉሊ ገብተዋል ማለት ነው። ሂስትሪ እዚህ ጋር መተን ካየን እንደዚህ የገባ ዩኤስዲቲ አለ ማለት ነው። በዚህ ቪዲዮ አንዳንድ ነገሮችን አይተናል። ምንም ስለ ዋሌት ኮኔክት አደራረግ እና እንዴት ማውጣት እንደምንችል ስለ አፕዴቱ ሁሉንም ነገር አይተናል። ዋንን አልፋችሁ ወደ ሲዝን 2 ማለፍ ከቻላችሁ በጣም ብዙ ነገር መስራት ትችላላችሁ። ምክንያቱም አንሊሚትድ ሪፈራል ኮድ ነው የሚሰጣችሁ። ሰው ጋይስ ላልሰማ ሰው ሼር እያደረጋችሁ ላይክ እያደረጋችሁ ቻናላችንን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ።